8 ሆናችሁ ነበር። ሶስታችሁ ዛፍ ስር ስታርፉ አሊ የገጠር ልጅና ሀና ሶስታችሁ ስታርፉ አምስታቸው ምግብ ሊያመጡ ሄዱ። አዎ ከመሪዎቹ ጋር ሄዱ። ከመሪዎቹ ጋር 7 ኦኬ። እሺ ምን ያህል ሰዓት ቆይቶ ተመለሱ ምግብ ይዘው? ቢያንስ 1 ሰዓት ምናምን ይሁን ቆይተዋል። እሺ ምግብ ይዘው መጡ። ምግብ ይዘው መጡ። ሩዝ፣ ሀሊብ፣ መራይ ማለት ነው ወተት። ኦኬ ሩዝና ዮጋርት ወተት ነው ወይስ ይሄ በሩዝ የሚበላ? መራይ ታውቂያለሽ? በመራይ አውቃለሁ። መራይ ወተት። በቃ እሱ መራይ። አንድ ሰዓት ፈጀባቸው ምግብ አብጥተው ለመምጣት? 1 ሰዓት ነው የፈጀባቸው። እሺ ከዛስ? ከዛ መጡ። ያንን ምግብ ተዛ ካረፍንበት ቦታ ትንሽ መንገድ ቢያንስ 10 ደቂቃ ምናምን 20 ደቂቃ የሚሆን መንገድ ሄድን፣ ተሸክመን ሄድንና ማለት ነው። ኦኬ ከዛ ያ ምግብ አሳረፍን፣ ፈታን፣ በላን። እሺ እሺ ከዛ በኋላ ጉዞ ጀመርን። እሺ አሁንም ትንሽ መንገድ እንደሄድን አሁንም ያው ደከመኝ አለች። ኦኬ ከዛ ትንሽ ነው የቀረሽ ምናምን እያልናት ያው እኔ ደጀን ገሰስ ሆነን ከኋላ ነን። እሺ አንድ መሪ ይዞ ማለት ነው። ኦኬ ይቅርታ ማን ናችሁ ከኋላ? እኔ ነገስ፣ ደጀን፣ አሊ፣ ነገሰ፣ ደጀን ከአንድ መሪ ጋር ከኋላ ናችሁ? ከሀና ጋር ማለት ነው። ሀናም ከእናንተ ጋር ከኋላ ናት? መሪው አንዱ መሪ ይዞ ማለት ነው። ከአንዱ መሪ ጋር ከኋላ፣ ከፊት ደግሞ እነሱ ምግቡን ይዘው ማለት ነው ተሸክመው። ምግቡንማ በላችሁት እኮ። የቀረን ያ ተረፋችሁ? የተረፈን ብዙ ነው። ብዙ ምግብ ነበር ያመጡት። ኦኬ ኦኬ እሺ ከዛ እየሄድን ያው እያረፍን እኛ ሄድን። ከዛ በኋላ ያው የሆነ መንገድ ላይ ያው ሽፍታ አጋጠመን። ኦኬ ላይክ ምን ያህል እንደተጓዛችሁ? ላይክ መሽቷል? ቀን ነው? ቢያንስ 7 ሰዓት ምናምን ከቀኑ 8 ሰዓት በኢትዮጵያ ከቀኑ 7 ሰዓት ምናምን ይሆናል። 8 ሰዓት። ኦኬ ቀኑስ? ቅዳሜ እሁድ? ወላሂ ቀኑን አላስታውስም። ቆጥረን መድረስ እንችላለን። ከወጣችሁበት ቀን ኦልሬዲ ሳቢያ ቁርፋ ውስጥ ያደራችሁበት ቀን አለ፣ መንገድ ላይ ያደራችሁበት ቀን አለ። ቆጥረን ከተነሳችሁበት ቀን ቆጥረን እንደርስበታለን። ችግር ወላሂ ቀኑ ቅዳሜ ይሁን ምን ይሁን አላውቅም። ቀኑ እሺ ሽፍታ አገኘን አልክ? እሺ ሽፍታ አገኘን። ከዛ በኋላ ሽፍታው ሲደርስ ልክ መሪውን በድንጋይ ያለው በመጀመሪያ ሲደርስ ምናምን ብሎ በድንጋይ ያለው መሪው። ምናዊ ነው ሽፍታው? ዜግነቱ ትግሪ ነው። ዜግነት ነው ያልኩት፣ ብሔር አላልኩም። ኢትዮጵያዊ ነው ማለት ነው? አዎ ኢትዮጵያዊ ነው። ትግራይ ነው። እኔ አረብ መስሎኝ ነበር። ላ ትግራይ ነው። እሺ ከዛ ነገስንም በድንጋይ መታው፣ ደጀንንም በካልቾ አለው። መሪውን በድንጋይ ነገሰን በምን በድንጋይ ጀርባው ላይ ነው። ኖ መሪውን ነው በድንጋይ። ነገሰን በምንድን ነው የመታው? ነገሰንን መቶታል በድንጋይ። ነገሰንን በድንጋይ? አዎ ጀርባው መቶታል። ኦኬ ነገሰንን ማንን ነው በካልቾ አለው ያልከው? ደጀንን በካልቾ። እሺ አንተንስ? እኔንማ መሳሪያውን አቀባበለብኝ። ልጅቷ አስለው ማለት ነው። መሳሪያውን አቀባበለብኝ። ኦኬ ከዛ ጎንበስ ሄዳለኝ። መሳሪያ ደቅኖ ጎንበስ ብለህ ሄዳለህ? ጎንበስ ብለህ ሄዳለኝ። እሺ እዚህ ጋር እንግዲህ ምንም ማድረግ አልችልም። እኔ መጠበቂያ ፈቷል። ከዛ ላሳጉም ብሽ
ከዛ ልክ 2 ደቂቃ 3 ደቂቃ እንደተጓዝኩ እነሱን አገኘኋቸው። አዎ እናንተ ከኋላ ስለነበራችሁ አዎ አጎንብሰህ ሂዳለኝ። እሺ ከዛ ምን ያህል ደቂቃ ተጉዘክ ነው እነሱን ያገኘካቸው? 2 ደቂቃ 3 ደቂቃ ነው የተጓዝኩት። እሺ እና ሽፍታው መጥቶ እናንተ ጋር መሪያችሁን በድንጋይ ብሎ ሲመታው አልጮኻችሁም? እናንተ ከፊት ያሉት እንዲደርሱላችሁ ጩኸት ምናምን አልተሰማችሁ? አልጮህንም። እነሱ ከፊት ስላሉ አልጮህንም። እኛ ምን ኦኬ ሩጣው እንዲደርሱላችሁ ምናምን ከጮኻችሁ አልጮህንም። እኛ ወላሂ እኔ እንደ እንኳን ጮኸን ቆም ስላልኩ አይደል እንደ ቀጥል ያለኝ መጠበቂያ ፈቱ አጎንበሰ ሄዳለ። ኦኬ እሺ። ከዛ አንተ አጎንበሰ ስትሄድ እነ እንትናም ተከተሉክ? ይሄ ደጀንና እነሱ ከፊት ናቸው። እኔ ነኝ እኮ ስል ማለት ነው። ኖ ይኸውልህ ከኋላ የነበራችሁት ከአንድ መሪ ጋር ኦኬ የነበራችሁት አሊ፣ ነገሰ፣ ደጀን፣ ሀና ከአንድ መሪ ጋር ከኋላ ነበራችሁ አይደለ? አንተ አሊ፣ ነገሰ፣ ደጀንና ሀና ከአንዱ መሪ ጋር ከኋላ እየሄዳችሁ እናንተ ጋር ነው ሽፍታ የመጣው። ከፊት ካሉ ያሉት ላይ ሳይሆን እናንተ ጋር ነው። እሺ ከዛም በኋላ እንደነገርኩኝ መጣ። እኛን ሲያይ ከነሱ ጋር ወደኛ መጣ። መጀመሪያ እነሱን ያገኘው በመጀመሪያ እነሱን እንዴት ምንም ሳይላቸው አለፋቸው ሳይመታቸው እናንተ ጋር እንዴት መጣ? እነሱን መጥቷቸው ሞባይላቸውን ተቀብሎ ብራቸውን ተቀብሎ ሞባይላቸውን መልሶላቸው ብራቸውን ወስዷል። ከነሱ ጋር ጨርሷል። ታዲያ እሱን ፓርት ለምን ዘለልከው? እሱን ፓርት ሳትነግረኝ እናንተ ጋር ከመድረሱ በፊት እነሱ ጋር መድረሱን ለምን? እኔ እኮ እነሱ ጋር ሽፍታው እንደሄደ አላውቅም። ሽፍቶቹ ስንት ናቸው በይው? ስንት ናቸው ሽፍቶቹ በይው? ሽፍቶቹ ስንት ናቸው? 2 ናቸው። አንዱ ነው ግን እኛ ጋር የመጣው። ኦኬ እሺ ጥሩ። አሁን እሺ እንቀጥል። ለምን ታዲያ መጀመሪያ እነሱን ጨርሶ እናንተ ጋር እንደመጣ አልነገርከኝም? እኛ መንገድ ላይ ነና እኛ ጋር እኮ የደረሰው ገና ኦኬ ሶሪ አንተ የምታውቀው እነሱ ጋር ስትደርስ ነው እነሱ ጋር መጥቶ እንደነበር የምትሰማው ገና? አዎ ኦኬ ሶ ሌትስ ጎ። እሺ ሽፍታው አንተን ጥይት ማነው መሳሪያ ደቅኖብክ አጎንብሰህ ሂድ አለክ። አንተ አጎንብሰህ ስንት ደቂቃ ተጉዘክ ነው እነሱን ያገኘካቸው? ከፊት ያሉት 2 ደቂቃ 3 ደቂቃ ነው የተጓዝኩት። በቃ ከዛ እነሱን አገኘኋቸው። 3 ደቂቃ እንደተጓዝኩ ሽፍታው አንተን ሂድ ሲልክ አንተ ብቻ ነህ ከሄድከው ወይስ ደጀንም ተከተለክ? ነገሰም ሀናም ተከተሉክ? ቀደም ከተል ነው ይልሽ፣ ቀደም ከተል ነው በቃ ያልነው ቀደም ከተል እነሱ አዎ እኔ ከኋላ ነው ያሉት፣ እነሱ ከፊት ነው ያሉት። ኦኬ ምንም አልወሰደባችሁም ከእናንተ? ከዛ በኋላ እነሱ ጋር ተቀላቀልን፣ እነሽሙዬ ጋር ማለት ነው። እሺ ከዛ እነሽሙዬ ጋር ስንቀላቀል ማለት ነው ያለን አሁን የመጣችሁት ያላችሁን አውጡ አለን። ኦኬ ገባሽ? ኦኬ ገባኝ። ኦኬ ከዛ ስለነገሩም ማለት ነው እነሽሙዬ ተደበቃችሁ ይመታችኋል ስላሉ ማለት ነው እዛው በሽፍታው ፊት ነው ከደበቃችሁ ይመታችኋል የሚሏችሁ። ላላ ልጅቷ ጋር ነው በመጀመሪያ ሀና ጋር ነው ሽፍታው። 2 ናቸው አላልክም? ሽፍታዎቹ 2 ናቸው። አንዱ መሪዎቹ ጋር ነው ገባሽ? መሪዎቹ ጋር ነው አንዱ። እውነቱን ለመናገር አልገባኝም። ምክንያቱም አንዱ መሪ ከነ የገጠር ልጅ ጋር ነው፣ አንዱ መሪ ከእናንተ ጋር ነው። ሽፍታው መጣና ከእናንተ ጋር ያለውን መሪ ሽፍታው እኔ ከነሽሙዬ ጋር ስቀላቀል ማለት ነው ሽፍታው ሀና ጋር ነው ያለው፣ አንዱ ሽፍታ ማለት ነው። ሀና ወደኋላ ቀረች፣ አልተከተለችም። ቅደም ተከተል ነው ተከታተልን እኮ አልክ። ደከመኝ ብላ እዛ ሽፍታውን ስታየው ማለት ደከመኝ ብላ ዘፋለች። እሷ እዛ ጋር ወደቀች መሬት። አዎ ወደቀች፣ ቁጭ አለች። እሺ ከዛ በኋላ እኔ ቆም ምስል ማለት ነው ነገሰንም በድንጋይ መቶታል፣ ደጀንንም በድንጋይ በካልቾ መቶታል። ከዛ እኔ ልጅቷ ዘፈ ስትል ማለት ነው ቆም ምስል አጎንበሰ ቀጥላለች። እሺ አዎ
እሺ ከዛ ምንም የለ ሄድኩን ያጎንብሽ